ሰላም ሰላም ውዴ ቻናል ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ በጣም ቀለል ያለ የፍራፍሬ ሰላጣ አሰራር ነው ይዤላችሁ የመጣሁት። ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። እናም ለቁርስ ለምሳ ለራት መሆን ይችላል። እኔ በጣም ነው የምወደው። እንደገና ደግሞ ውፍረት በጣም ያስቸገራችሁ ቦርጫ የሚያወጣባችሁ ቦርጫ ያላችሁ በአጠቃላይ እንደዚህ አይነት ምግቦችን ቀለል ያለ ብትበሉ አሪፍ ነው ብዬ አስባለሁ። እና እንደምታዩት እኔ ያለኝ ያው ባለኝ ነገር ነው የሰራሁት። እዚህ ጋር አፕል አለ፣ ሙዝ አለ፣ ማንጎ አለ፣ ብርቱካን ስለሌለኝ ነው እና አይነብ አራቱን ነው ሚክስ ያደረኩት። በጣም ነው የምትወዱት፣ ሞክሩት። እኔ በጣም ነው የምወደው። ብርቱካን ቢኖር ደግሞ ሞር እና አቮካዶ እንደምታውቁት በጣም አሪፍ ነገር ነው ማለት ከምግብን ባለፈ ደግሞ ለፊታችን ማስክ መስራት እንችላለን እና በጣም አሪፍ ነው። አቮካዶ ግን ያው እኔ ስለሌለኝ ነው ፍሪጅ ውስጥ የነበረው ይሄ ስለሆነ ነው በዚህ ነው የሰራሁት። ግን በጣም አሪፍ ነው። እኔ በጣም ሲርባኝ ምናምን እንደዚህ ኪችን ገብቼ ከምሰራ ይልቅ እንደዚህ ፍሩት ቆራርጬ ስበላ በጣም ይመቸኛል። የሆነ ውስጤ ላይ ይስማማል። ፍሩት አሪፍ ነገር ነው፣ ሞክሩት። ቻናሌን ሰብስክራይብ አድርጉኝ፣ ቤተሰብ እንሁን። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ጀማሪ ነኝ፣ አበረታቱኝ እና በጣም ነው የማመሰግነው።